ወደዚህ እስር ቤት አንዴ ከገባህ በህይወት የመውጣት እድል ዜሮ ነው። እዚህ ምንም አይነት የሰብአዊ መብት ተሟጋች የለም። ቤተሰብ መጠየቅ አይችልም። አልፎ ተርፎም በቀን ለ24 ሰዓታት መብራት አይጠፋም። ይህ በዓለም ላይ እጅግ አስፈሪውና ማንም ሊያመልጥበት የማይችለው የኤልሳልቫዶር ሲኮት እስር ቤት። ኤልሳልቫዶር በአንድ ወቅት በዓለም ላይ ከፍተኛ የወንጀል ቁጥር የሚመዘገብባትና በዘራፊዎች ወይም ጋንግስ የምትታመስ ሀገር ነበረች። ነገር ግን በ2019 የሀገሪቱ ፕሬዝዳንት ሆኖ የተመረጠውና የፍልስጤም ዝርያ ያለው ወጣቱ መሪ ናይብ ቡኬሌ ሁሉንም ነገር ቀየረው። በ2022 ሀገሪቱ ላይ አስቸኳይ ጊዜ አዋጅ አወጀ። በአንድ ጊዜ ከ64,000 በላይ የጋንግ አባላትን አሰረ። ለእነዚህ ጨካኝ ወንጀለኞች ብቻ የሚሆን ደግሞ ይህንን ግዙፍ እስር ቤት በ2023 አስገነባ። ይህ እስር ቤት ከዋና ከተማዋ የ1 ሰዓት መንገድ ርቀት ላይ ራቅ ባለ ቦታ ላይ የሚገኘው ወደ ውስጥ ለመግባት የሚደረገው ፍተሻ ከአውሮፕላን ማረፊያ የጠበቀ ነው። ከመግባታችን በፊት ልብሶቻችንን፣ ካልሲዎቻችንን ሳይቀሩ በከፍተኛ ጥንቃቄ ይፈተሻል። ይህ እስር ቤት ወንጀለኞችን ለማቅናት ወይም ለማስተማር የተሰራ አይደለም። አደገኛ የሆኑትን ወንጀለኞች ሙሉ በሙሉ ከህብረተሰቡ ለመለየትና ለመቅጣት ብቻ የተሰራ ነው። በእስር ቤት ውስጥ 8 ግዙፍ ክፍሎች አሉ። እስር ቤቱ በቴክኖሎጂ እጅግ የበለጸገ ነው። እስረኞች ምንም አይነት መታወቂያ ስለሌላቸው የፊት መለያ ፌሻል ሪኮግኒሽን እና የጣት አሻራ መመዝገቢያ ቴክኖሎጂ በየቦታ ተተክሏል። እስር ቤቱ በ11 ኪሎ ሜትር ከፍታ ባላቸው የኮንክሪት ግንቦችና በሾካማ ሽቦች የታጠረ ሲሆን ከ600 በላይ ወታደሮችና 250 የፖሊስ አባላት በ24 ሰዓት ንቃት ይጠብቃል። ወደ እስረኞች ክፍል ከመሄዳችን በፊት የጦር መሳሪያ ማከማቻውን እንይ። ወታደሮች ማንኛውንም አይነት ሁከት ለመከላከል ሙሉ በሙሉ የታጠቁ ናቸው። የሚገርመው ነገር ግን እዚህ እስር ቤት ውስጥ የሚሰሩት ጠባቂዎች በሙሉ ፊታቸው ይሸፈናሉ። ለምን ይመስላችኋል? ምክንያቱም ውጭ ያሉ የጋንግ አባላት ፊታቸውን አይተው የቤተሰቡ አባላታቸውን እንዳያጠቁባቸውና እንዳይበቀሏቸው ለመከላከል። እዚህ እስር ቤት ውስጥ ቅንጦትና መዝናኛ የሚፈቀደው ለአንድ ወገን ብቻ ነው፣ ለጠባቂዎቹ። ጠባቂዎቹ ለ5 ቀናት እዚህ እየሰሩ ለ5 ቀናት ያርፋሉ። በዓለም ላይ ካሉ እጅግ ጨካኝ ሰዎች ጋር ስለሚውሉ አእምሯቸውን ለማደስ ሲባል ምርጥ የጂም መስሪያ፣ የመዝናኛ ቦታና የፀጉር አስተካካይ ተዘጋጅቶላቸዋል። አሁን ወደ ዋናውና እጅግ አስፈሪ ክፍል ደርሰናል። እነዚህ በምስሉ ላይ የምታዩቸው በዓለም ላይ በጭካኔያቸው ወደር የማይገኝላቸው ባሪዮ 18 እና ኤምኤስ 30 የተባሉ ሁለት ባላንጣ የጋንግ አባላት ናቸው። ቀደም ሲል ውጪ እርስ በራስ ሲገዳደሉ የነበሩትን ወንጀለኞች ፕሬዝዳንቱ በአንድ ክፍል ውስጥ ሰብስቦ አጉሯቸዋል። እያንዳንዱ ክፍል ውስጥ እስከ 100 የሚደርሱ እስረኞች ይኖራሉ። ነገር ግን ያሉት አልጋዎች 80 ብቻ ናቸው። ምንም አይነት ፍራሽም ሆነ ብርድ ልብስ አይሰጣቸው። በዛ ላይ የክፍሉ መብራት በቀን 24 ሰዓት በሳምንት ለ7 ቀናት አይጠፋም። ይህ የሚደረገው ለደህንነት ሲባልና እስረኞች ቀኑና ሌሊቱን እንዳይለዩት። ከክፍላቸው የሚወጡት በቀን ለ30 ደቂቃ ብቻ የአካል ብቃት እንቅስቃሴ ለማድረግ ነው። የእነዚህ ወንጀለኞች ዋነኛ መለያ በአካላቸው ላይ ያለው ንቅሳት ነው። እያንዳንዱ ንቅሳት የራሱ ትርጉም አለው። ለምሳሌ የአጽም ወይም የራስ ቅል ንቅሳት ካላቸው ያ ሰው የገደለውን ሰው ብዛት ያሳያል። ፖሊሶች እነዚህን ወንጀለኞች ለማየት የተጠቀሙት ይህንን ንቅሳት ነበር። በአሁኑ ጊዜ በኤልሳልቫዶር ሰውነት ላይ የጋንግ ንቅሳት መኖር ብቻውን በቀጥታ ወደዚህ እስር ቤት ያስገባል። እዚህ እስር ቤት ውስጥ ስጋ ወይም ዶሮ ማግኘት ህልም። ምግባቸው ዘወትር ባቄላና ሩዝ ብቻ ነው። ህግ ከጣሱ ደግሞ ምንም ብርሃን ወደማይገባበትና ሙሉ በሙሉ ጨለማ ወደሆነው የብቸኝነት ማሰሪያ ክፍል ለ15 ቀናት ይጣላል። ከእስረኞቹ አንዱ በሰጠው ቃል ገና በ11 ዓመቱ የጋንግ አባል እንደሆነና ከ30 በላይ ሰዎችን እንደገደለ፣ አሁን ግን በድርጊቱ እያለቀሰና እንደሚጸጸት ተናግሯል። ነገር ግን ላጠፋው ጥፋት ዋጋ እየከፈለ ነው። ፕሬዝዳንት ናይብ ቡኬሌ የወሰደው ይህ ጠንካራ እርምጃ መጀመሪያ ላይ ብዙ ትችት ቢያስከትልበትም በ2024 በተደረገው ምርጫ ግን የሀገሪቱ ህዝብ 95 በመቶ ድምፅ ሰጥቶት በድጋሚ መርጦታል። ምክንያቱም የኤልሳልቫዶር ህዝብ ከረጅም ዓመታት በኋላ ለመጀመሪያ ጊዜ በሰላምና በነፃነት መኖር ችሏል። በዓለም ላይ ካሉ አስፈሪ እስር ቤቶች የተማርነው ነገር ቢኖር ለአገር ሰላምና ደህንነት ሲባል ጠንካራ መሪና ቁርጠኝነት እንደሚያስፈልግ ነው። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ነን።